ክቡራን አድማጭ ተመልካቾቻችን እንደምን አመሻችሁ። በዛሬ መረጃ ሰዓታችን የተለያዩ መረጃዎችን ይዘን ቀርበናል። እንድትከታተሉን በአክብሮት እንጠይቃለን። 65 የመንግስት ኤጀንሲዎች የቦርድ አባል በሙሉ ከስልጣን ተነሱ። የኬንያ መንግስት በሀገሪቱ ህዝብ ተቋማት ውስጥ የነበሩ የፖለቲካ ተጽዕኖ ለመቀነስ በሚል በ65 የመንግስት ኤጀንሲዎች ውስጥ ሲያገለግሉ የነበሩ የቦርድ አባላት በሙሉ በይፋ ማንሳቱን አስታውቋል። ይህ እርምጃ የተወሰደው በቅርቡ ተግባራዊ በሆነው የ2025 የመንግስት ድርጅቶች ህግ መሰረት መሆኑ ተጠቁሟል። ይህ ለውጥ የመንግስት ድርጅቶች አሰራር ሙያዊና ግልጽ ለማድረግ ያለመ ነው የተባለ ሲሆን ቀደም ሲል የቦርድ አባላት ለፖለቲካ ሹመት ሲውሉ እንደነበረ ለሙስናና ለቅልጥፍና ማጣት መንስኤ ሆኖ መቆየቱ ተገልጿል። አዲሱ ህግ ለቦርድ አባላት የሚወዳደሩ ሰዎች ባለፉት 5 ዓመታት ውስጥ በንቃት ፖለቲካ ስራ ውስጥ መሳተፍ እንደሌለባቸው ይደነግጋል። ቦርዶችን በግልጽና በውድድር ሂደት የሚመረጡ ባለሙያዎች እንደሚዋቀር ይደነግጋል። የቦርድ አባላቱ በ3 ዓመት የስራ ዘመን የሚያገለግሉ ሲሆን በድጋሜ ለ1 ዓመት ብቻ ሊመረጡ ይችላሉ ተብሏል። ፕሬዚዳንት ዊሊያም ሩቶ ይህ ለውጥ የመንግስት ተቋማት ከፖለቲካ ተጽዕኖ ነፃ በማውጣት የተሻለ አገልግሎት እንዲሰጡ ለማድረግ ወሳኝ መሆኑን ተናግረዋል። አሜሪካ ወደ በርካታ የአፍሪካ ሀገራት የአትሂዱ የጥብቅ መመሪያ አስተላለፈች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዓለም ሀገራትን የጸጥታ ሁኔታ መነሻ በማድረግ የሚወጣውን መመሪያ በርካታ የአፍሪካ ሀገራትን በከፍተኛ ደረጃ 4 የጉዞ ማስጠንቀቂያ ዝርዝር ውስጥ አስፍሯል። ዋሽንግተን የራሷን ዜጎች ወደ እነዚህ ሀገራት ፍጹም ጉዞ እንዳያደርጉ ያሳሰበችው በእነዚህ ቀጠናዎች ባለ እጅግ አሳሳቢ የጸጥታ ችግር፣ የሽብርተኝነት ስጋት፣ የእርስ በርስ ግጭት፣ የታጠቁ አማጽያን ጥቃትና ለአሜሪካ ዜጎች የሚሰጠው የቆንስላ ወይም የድንገተኛ ጊዜ ድጋፍ እጅግ ውስን በመሆኑ ነው። በዚህ ዩናይትድ ስቴትስ አትሂዱ ጥብቅ መመሪያ ውስጥ የተካተቱ የአፍሪካ ሀገራት መካከል ቡርኪና ፋሶ፣ ሊቢያ፣ ማሊ፣ ኒጀር፣ ሶማሊያ፣ ሱዳን፣ ደቡብ ሱዳንና ማዕከላዊ ሪፐብሊክ በዋናነት የሚጠቀሱ ሲሆኑ እንደ ቻድ እና ዲሞክራቲክ ሪፐብሊክ ኮንጎ ያሉ ሀገራት ደግሞ በተለይም ከጎረቤት ሀገራት ጋር በሚያዋስኗቸው ድንበሮችና የተወሰኑ ከፍተኛ ስጋት ያለባቸው ግዛቶች ላይ ተመሳሳይ የደረጃ 4 እገዳ ተጥሎባቸዋል። በሌላ በኩል ዩጋንዳ በደረጃ 3 ሪኮንሲደር ትራቭል ወይም ጉዞ መልሶ ማሰብ ስር የምትገኝ ሲሆን ዜጎች ወደ ሀገሪቱ ከመግባታቸው በፊት በወንጀል እና በሽብርተኝነት ስጋት ዙሪያ ከፍተኛ ጥንቃቄ እንዲያደርጉ ተመክሯል። ይህ በአሜሪካ የውጭ ጉዳይ ሚኒስቴር በየጊዜው የሚሻሻለው የደረጃ 4 የጉዞ ማስጠንቀቂያ ከአፍሪካ ውጭ እንደ ሩሲያ፣ ዩክሬን፣ አፍጋኒስታን፣ ሰሜን ኮሪያ፣ የመን፣ ሶሪያ፣ ቬንዙዌላ፣ ኢራንና ጋዛን ጨምሮ ሌሎች ከፍተኛ የጦርነትና የፖለቲካ ቀውስ ውስጥ ያሉ የዓለማችን አካባቢዎችንም ያጠቃልላል። በሞባይል ባንኪንግ ሂሳብ መቀበል ለአስተናጋጆች ከባድ ፈተና ይዞ መጥቷል። ለጌጡ ተመስገን ሚዲያና ኮሚኒኬሽን አዲስ አበባ። በቅድሚያ ለኢትዮጵያ ሕዝብ ወቅታዊና ትክክለኛ ሚዛናዊ መረጃ በማድረስ እያደረጋችሁት ላለው ሙያዊ አስተዋጽኦ ክብርና ምስጋናን ይገልጻለሁ። በዛሬው ጊዜ በዝምታ ውስጥ እየተሰቃዩ ስለሚገኙ የሀገራችን ሆቴልና ሬስቶራንት ዘርፍ ሰራተኞች የኑሮ ችግር ድምፅ እንድትሆንላቸው ይህንን መልእክት አቀርባለሁ። በአብዛኛው ሆቴልና ሬስቶራንት ሰራተኞች የሚከፈላቸው ወራዊ ደሞዝ የኑሮ ውድነቱን ለመቋቋም በቂ አይደለም። አንዳንድ ጊዜም የወራዊ ትራንስፖርት ወጪ እንኳ መሸፈን አይበቃም። ይህ ደግሞ በአስተናጋጆች ከደንበኞች ቲፕ ወይም ጉርሻ ያገኛሉ በሚል ምክንያት ሲጸድቅ ቆይ ይታያል። ነገር ግን ዛሬ ክፍያ ስርዓቱ ወደ ዲጂታል አገልግሎት የተሸጋገረ በመምጣቱ ደንበኞች ጥሬ ገንዘብ የመያዝ ልምዳቸው እየቀነሰ ስለሆነ የቲፕ ባህልም እየጠፋ ነው። በዚህ ምክንያት በትንሽ ደሞዝና በጉርሻ ተደግፈው ይኖሩ የነበሩ ብዙ ወጣቶች ዛሬ ቤት ኪራይ ለመክፈል መሰረታዊ ፍላጎታቸውን ለማሟላትና ኑሯቸውን ለመምራት ከፍተኛ ችግር ውስጥ ወድቀዋል። ይህ ጉዳይ የብዙ ሺህ ወጣቶችን ሕይወት በቀጥታ የሚነካ ማህበራዊ ጉዳይ ቢሆንም እስካሁን በቂ ትኩረት ያገኘ አይመስልም። ስለሆነም ከሚመለከታቸው አካላት የሚከተሉ መፍትሄዎች እንዲታሰቡ ጠይቃለሁ። ቴሌብር፣ የኢትዮጵያ ንግድ ባንክና ሌሎች ዲጂታል ክፍያ አገልግሎት ደንበኞች ክፍያ በሚፈጽሙበት ጊዜ ለአስተናጋጆች በቂ ጉርሻ ወይም ቲፕ የሚሰጡበት አማራጭ መተግበሪያቸው ላይ እንዲያካትቱ፣ የሆቴልና ሬስቶራንት ባለቤቶችም የወቅቱን የኑሮ ውድነትና የሰራተኞች እውነተኛ ሁኔታ ግምት በማስገባት የመሰረታዊ ደሞዛቸውን እንዲያሻሽሉ፣ በመጨረሻም ይህን ድምፅ አልባ የሆነው ማህበረሰብ ክፍል ጉዳዩ በሙያዊ መልኩ በማቅረብ ለሕዝብና ለሚመለከታቸው አካላት እንዲደርስ በኩል ሆነ አስተዋጽኦ እንዲያደርጉ በአክብሮት ጠይቃለሁ።